አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተሜማ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አላችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ መተናል። ጠፍተን ነበር። አውፍ እያላችሁን ያው ኢትዮጵያ ስትኖሩ ቢዚ የሚያደርጋችሁ ነገር ብዙ ነገር አለ ማለት ነው። የሆነ ዝያራ አለ፣ ማህበራዊ ስራ አለ። በቃ ያው የሚቀርጽ ሰው ላይኖር ይችላል። ሙባረክ ደግሞ ተማሪ ነው። በዛ እንመጣለን እንላለን አይሆንልንም፣ እንመጣለን እንላለን አይሆን። እኔ ውጪ እያለሁ ማለት ነው እንዴት በቃ ኢትዮጵያ ሆኖ ቢዚ መሆን አለ ወይ ይል ነበር። ግን ደግሞ ካያችሁ ትረዳላችሁ፣ እስከምታዩት ድረስ ግን አትረዱም። ብቻ አልሐምዱሊላህ አሁን ደህና ነን። ይኸው ከሙቢም ጋር ፋብትን ብለን መተናል። ዛሬ ደግሞ አዲስ እንግዳ እናስተዋውቃችኋለን። ላይክ ሼር እያደረጋችሁ አበረታቱን። ማሻአላ ተባረከላ። ያው ዩቲዩበራችን እንትን እያለ ነው እየሄደ ነው አልሐምዱሊላህ። ብቻ አሁንም ደግሞ እናንተ አበረታቱን እላችኋለሁ። ላይክ ሼር አድርጉ፣ ሰብስክራይብ ደግሞ የዶሉ ምልክቷን ንኩ ማለት ነው። አበረታቱን እና እስኪ ሙብዬን አልናፍቃችሁም? እስኪ አውራቸው ሙቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የተኒማ ቲዩብ ቤተሰቦች? እንዴት ናችሁ? ዛሬ እንግዲህ ፏና ተፍታ በሚል ቪዲዮ ነው የመጣነው። እንግዲህ እስካሁን ሰብስክራይብ ላይክ በምታደርጉ ሰዎች እጅግ አርግቼ ነው ማመሰግነው። ዛሬ እንግዲህ እንግዳ ይዘን የመጣነው እንግዳ ምንድነው? ባባ የተሚማ የኔ አባት የሙቢ አባት የተሚማ ደግሞ ባለቤት እሱን ይዘን ነው የመጣነው። እስኪ ላይክ ሼር አድርጉ እስከዛ ድረስ እስከዛ ሼር አድርጉ። እንግዲህ ሊመጣ ነው አባወራ ሊመጣ ነው። እንግዲህ እስከዛ ጥሩ ይወቃው። እስኪ የሙቢን አባት ያላችሁ ተነበለ ባባ ትንሽ ነው፣ ግን ብዙ ሰዎች አባቴ መሆኑን አያምኑም። እንግዲህ ወጣት ነው፣ በጣም ወጣት ነው። ትምህርት ቤት ላይ ራሱ ታላቅ ወንድም ይዞ መምጣት አይቻልም ነው የሚሉኝ። እንግዲህ እናንተ ማይታችሁ ትፈርዳላችሁ። አባወራው ባባ እስኪ ሰላም ይበላቸው። ቀድሞ አሰላሙ አለይኩም በላቸው። ቤተሰቦቻችን በላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቻችን እንኳን ለዚህ ያደረሰን። ይሄን ላደረሰንም አልሐምዱሊላህ ያለው ቤተሰባችን እንዴት ናችሁ? ይሄ የእናንተ ስራ ይናፍቀናል፣ ስራው ይናፍቀናል። ለመስራት እቅዳለን። እስኪ በእናንተም ይሁን። አሁን ደግሞ ውቤና ተቸገረችኝ 7 ዓመት ብቻዬን ይዞኝ እንኳን አገኘሽ ብዬ ተሰጥቼ ነበር። አሁንም ሌላ ፕሮግራም ያመጣች ነው። እስኪ በእናንተም ይሁን። አገራችንን ወርቅ በወርቅ የሆነች ነው። እስኪ በእናንተ ጎን ሆነን እስኪ ፈጠራ እቅዳለን። ይሄን ጎን ሆናችሁ ለተደብኝ ብዬ ዱአ አድርጉልኝ ይላሉ ቤተሰቦች። ይሄን አማርኛ ደግሞ ወደዋለሁ። ትንሽ እንደ ውርንጭላ ይዘልብኛል እና ሰላም አለይኩም ወራህመቱላሂ ወበረካቱ ላሉ እስኪ ጎናችን ሁኑ። ታናሽ ደግሞ ልጅ እኮ እናንተ ፍቅር ይዞታል። እስኪ ጎኑ ላይ አብረታ በራፍት ብላለ ላይክ ሼር አድርጉልኝ ይላል። እኔ ደግሞ በማወቄ ባለማወቄ ሼር ኮፕሊስ እጄ ጠሟል። ለኢትዮጵያ ሕዝብ ይያል እጄ ጠሟል። በማወቄ ባለማወቄ ሼር ኮፕሊስ ይያል። እስኪ በዚህ ደግሞ እስኪ የእናንተ ናፍቆት ይዘናል ልንከታተል እቅዳለን። ወይ ባባ በቃ ወለ እኔ መጀመሪያ ያለው በጣም ፈታ ያደርጋል፣ በጣም ያጫውታል። ቤተሰቦቻችን ወላሂ ፈታ ነው የሚያደርገው። በቤት ስንስቅ ነው ምን ብለው ለምን የሆነ የሚነገራቸው ቃላቶች በጣም ያስቃቸዋል ማለት ነው። እና እሱን ደግሞ እንትን ከፈልጋችሁ ላይክ ሼር ሰብስክራይብ አድርጉ። በጣም አሁን የመጀመሪያው ስለሆነ እንትን ስለሆነ ነው እንጂ በጣም ነው የሚያጫውተው ወላሂ። እና የመጀመሪያዬ የልጆቼ አባት
ኑሪ ጠጋ ከናባት አይነገርም እና የመጀመሪያ የልጆች አባት ባለቤት እሱ ነው። ማሻአላህ ተባረከላህ 8 ዓመት ድረስ ምንም ነገር ክፉ ሳይደርስብን ተጨምረናል። አልሐምዱሊላህ በሱ ጠንካርነት ደግሞ ጠንክሮ ሰርቶ ለዚህ አብቅቶኛል። አልሐምዱሊላህ ማሻአላህ ተባረከላህ። እሱ አሁን እንደ ቀላል አትዩት ማለት ነው። ልጆቹን ኢክራም አለች ትንሿ ልጅ በ1 ዓመቷ ነው ጥዬ ያመጣኋት የሄድኩ ማለት ነው። ጥዬ የሄድኩ ማለት ነው። አሁን አልሐምዱሊላህ እሷ 10 ዓመቷ ሆኗታል ማለት ነው። 10 ዓመት 9 ዓመት እንትን ማለት 9 ዓመት ድረስ አሳድጎ እንደ አባትም እንደ ልጅም ሆኖ ማለት ነው። ቤቶችንም አሰርቶ ቤት ደግሞ ከአንድም 2 3 4 ቤት ሰርቶ ያለውን የሌለውን አጠራቅሞ ጠብቆኛል። አልሐምዱሊላህ ጀዛውን አላህ ይክፈለው። ወላሂ በጣም በጣም ደስ የሚል ባለቤት ነው ሐቂቃ ማለት ነው። በፍቅርም ሆነ በምንም ሆነ በቃ የሚያስቅ ፈታ የሚል የሚያደርግ ባለቤት ነው ሐቂቃ ማለት ነው። ሁሉም እንደሱ ቢሆን የት በደረስን። ብቻ ጀዛውን አላህ ይክፈለው። በጣም ወደዋለሁ ከሚባለው በላይ እኔ እሱም ደግሞ እሱን እስኪ ፍቅርህን ግለጽልኝ። በነገራችን ላይ ማለት እንዴ ምን ያክል ትወደኛለህ? እኔ አንቺ የሚወድ ገደብም የለውም ገደብ የለውም። እሺ እና ስለወለደች እንጂ ከእናት በላይ ከእናት ስለወለደችኝ እንጂ ከእናትም በላይ ልልሽ ነበር። ደግሞ እኔ ከራሴ በላይ ወድሻለሁ። ለልጆቼ እናት ስለሆንሽ መስዋዕትነትሽ እስካሁን ትዳር ይዤ ከያዝኩ ጀምሬ ማለት እስካሁን የለፋሽው ልፋት ማለት ነው እንደ ዳገት ነው ከፍ አለብኝ ማለት ነው። ስለዚህ የአንቺን ውለታ በምን ይመልሳለሁ ብዬ ጉጉት አለሁት። ይህን ደግሞ አላህ ከቱክቱክ ከምን ቤተሰባችንም ከይቶ ቤተሰባችንም ካላም ጭምር አላህ እቅድሽን ይመልሳሉ የሚል ሐሳብን አላህ ይሞላልኛል የሚል ሐሳብ አለኝ። ማሻአላህ ተባረከላህ። እና ሙባረክ እናትህን አባትህን እንዴት አያቻቸው? ሐቂቃ ማለት እውነት ለመናገር ከልጅነቴ ጀምሮ የምፈልገውን ነገር እያሟሉልኝ ምን ጎደለ ምን አነሰ። እንደምታውቁት እናቴ 8 ዓመት ሰርታለች። በዛ 8 ዓመት ውስጥ ልጄ ምን ሆነ ምን ጎደለው ቤተሰቦቻችን ምን አነሰው እያለች ብዙ ነገር ለእኔ አርግተውልኛል። እውነት ለመናገር ለእኔ አሁን በዚህን ሰዓት ምንም የጎደለልኝ ነገር የለም። በትምህርቴም ይሁን በምሰራቸው ስራዎችም ይሁን አንድም ቀን ጎሎኛል ብዬ አማሬ አላውቅም። ምክንያቱም እነዚህን የመሳሰሉ እናት አባቴን ሰጥተውኛል። ይህ ማለት ለነሱ እኔ በጣም በቃ እኔ አሁን ከእናትም ከአባትም በላይ ነው እየሆኑልኝ ያሉት። የሆነ ነገር ሳልጠይቅ የሆነ ነገር እነሱን ነው እንደ እህት እንድልምቼ አርግቼ አማክሬ ነው የምጠይቃቸው። በጣም በቃ በጣም የሆነ ተፍታ አርግተውኝ ነው ያሳደጉኝ። ምንም ነገር አልጎደለኝም። አልሐምዱሊላህ እነዚህን የመሳሰሉ እናት አባቴን ሰጥተኛል። እንግዲህ ከዚህ በላይ እኔ የምለው ነገር የለም። የምጨምረው ነገር ካለ ያው ረጅም እድሜና ጤና ይስጠን ማለት ነው። በቃ በጣም ትልቅ ወሰኞች እና ወላሂ እኔም አሁን ልጄን እንደ ጓደኛም እንደ ወንድምም እንደ ልጅም አድርጌ ነው የማየው። ለምን በቃ የሆነ ነገር እንትን ሲለኝ ደውሎ ነው ማማ እንደዚህ ነው ብሎ የሚያማክረኝ። ማማከሩ ደግሞ ከምንም በላይ ነው ደስ የሚለኝ ማለት ነው ሐቂቃ ማለት ነው። ደግሞ እንደ ዛሬ ልጆች አይደሉም። ማሻአላህ ተባረከላህ። እንደዚህ ስታዩት ጸጥተኛ ልጅ ነው። አሁን በኢትዮጵያ እንደዚህ ሲናገር እንትን በጣም ጸጥ ያለ ልጅ ነው። የተባለውን ነገር ደግሞ የሚያደርግ ወላሂ ሐቂቃ ማለት ነው። እየቀለክ ልጄም ስለሆነ አይደለም አላህ ደብቆ የሰጠኝ ልጄ ነው። መጨረሻውን አላህ ያሳምርልኝ እላችኋለሁ። አበረታቱን። እንግዲህ ኢንሻአላህ በቀጣይ ደግሞ ጥያቄዎችን መጠየቅ የምትፈልጉትን ጥያቄዎችን እንትን በሉ ማለት ነው። ያው አብዛኛው ቋንቋችን ሌላ ቋንቋ ስለሆነ ነው። ሁላችን ሙባረክ እንኳን እንትን አማርኛ በደንብ ያውቃል። የኛ የራሳችን ቋንቋ አለን ማለት ነው። ለዛ ነው እሱ እንትን የሚለው። ብቻ ያው ኢንሻአላህ ደግሞ ፈታ ባሉት በሚያማምሩ ስራዎች እንመጣለን እስከሚሄድም ድረስ ማለት ነው። በእርግጥ የሚሄደው ትንሽ ቀናት ቀርቶኛል፣ 10 ቀን እንደዛ ነው። እስከዛም ድረስ ደግሞ ኢንሻአላህ
እንጫወታለን። በየቀኑ በሁለት ቀን ለመምጣት እንሞክራለን። ላይክ፣ ሼር፣ ሰብስክራይብ አድርጎን እንወዳችኋለን። አባ ሙቢንም ባባንም ማለት ነው አበራታቱት። እኔ እዛ ስለሆንኩኝ እዚህ ሁለታቸው ይሰራሉ። እንግዲህ እንትን ሞራን ስጧቸው ማለት ነው። ቤተሰብ እንሆናለን። በቀጣይ ኔክስት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።